ምስክርነት ወስዳችኋለሁ። አመሰግናለሁ። እንደምን አላችሁ? እንግዲህ አሁን ከፊት ለፊት የምትመለከቷት ህፃን ዛሬ 2 ዓመት ከ8 ወሯ ነው። እና ያው የተወለደችው በገብርኤል ቀን ነው። እና እሷን ወልጄ ከሆስፒታል ወደ ቤቴ በሰላም ገብቻለሁ። ወደ ቤቴ በሰላም ከገባው በኋላ ከ8 ቀን በኋላ ልክ ጠዋት ስነሳ እግሬም እጄም አይንቀሳቀስም፣ መናገርም ማውራትም አልችልም። ከዛ በኋላ በማነው ወደ ሆስፒታል ወሰዱኝ። ወደ ወለድኩበት ሆስፒታል በኦፐራሲዮን ነው የወለድኳት። ከዛ ወደዛ ሰወስድና እነሱም አይተው ምንም ማድረግ አልቻሉም። ወደ ሌላ ሆስፒታል አሸጋገሩኝ። እዛ ሄጄ በቃ ራሴን አላቅም፣ ራሴን ስቻለሁ። አይሲ ውስጥ ለ16 ቀናት ቆይቻለሁ። ልክ በ16ኛው ቀን ነው ትንሽ ማወቅ የጀመርሽው ተብያለሁኝና እዛ ቆይቼ ብዙ ነገሮች ተፈጥረዋል። ከዛ የነቃው ራሴን እያወቅኩ ስመጣ ያው ሁሉንም ነገር አወቅኩኝ። እና በወቅቱ አባታችን አቶ ደጀን ዜና ከዚህ ከአቡነ ገብረ መንፈስ ቅዱስ ጸበልና እምነቱን ይዘው መጥቶ እሱን እያጠጡኝ እያሻሹኝ ራሴን አውቄ ሰላም ሆኜ ለአንድ ወር ያህል እንግዲህ እቺ ልጅ በ8 ቀኗ ነው አራስ ሆና ጥያት የወጣሁት ከቤት። አንድ ወር ያህል እዛ ተኝቼ ሆስፒታል ልክ አንድ ወር ሲሞላኝ ነው ከሆስፒታል የወጣሁት ሰላም ሆኜ ማለት ነው። በወቅቱ እንግዲህ አቶ ደጀን ዜና ስለታቸውን በወቅቱ አስገብተዋል እሳቸው። እኔ ግን መምጣት አልቻልኩም ነበር እስካሁን ድረስ ብዙም አቅም የለኝም እውነት ለመናገር። በዛ ምክንያት ነው የቆየሁት እንደዚህ ማለት ነው። እና አቡነ ገብረ መንፈስ ቅዱስ ፈውሰውኛል። አሁንም ጨርሶ ምህረትን ይላክልሽ ብላችሁ ጸልዩልኝ፣ አመስግኑልኝ። አመሰግናለሁ። ለኔ ደረሰ ገብረ መንፈስ ቅዱስ ለእናንተም ይደረስላችሁ። እሺ ተቀበላችሁ ሀባስና መስገሮስ አያችሁ ርዕሰ በዓታዊ የተባሉ እነኚህ ብፁዕና ሐዋርያ የሆኑ ሰማያዊ ምግብን የበሉ ምድራዊ መጠጥን ያልተመገቡ ሰማያዊ ምግብን የበሉ አይደለም ሰማያዊን ያልበሉ ናቸው። እንደ መላእክት ምድራዊ ሆነው እንደ መላእክት ያመሰገኑ መላእክት ጋር እኩል ይሄዱ ምድራዊ ሆነው እንደ መላእክት አብረው ያመሰገኑ ቅዱስ አባታችን ናቸውና ለሁላችንም ይድረሱልን። ሁላችንም ደርሰውናል፣ እነሱ ሁላችንም ፈውሰውናል። ሁላችንም ተናግረነው አያልቅም የገብረ መንፈስ ቅዱስ። ሁሉም በዚህ ቦታ ላይ የመጣው ደርሶላቸዋል፣ ደርሶልናል። ስለዚህ አሁንም ወደፊት ድረሱልን አባታችን ገብረ መንፈስ ቅዱስ ያድኑን። ለምን እግዚአብሔር ያነስኦም ለወርቁ እግዚአብሔር ያቀመው ለፈላሲያን በስደት ያሉት ሀገርም በውጭም በኢትዮጵያ ሆነው በመከራ ያሉትን ሁሉ የተሰደዱትን እግዚአብሔር ይጠብቃል ይላል መጽሐፍ። እግዚአብሔር በምድር ላይ ተጥለው ሰዎች ሲጸየፏቸው፣ ሰዎች ሲጠሏቸው ግን እግዚአብሔር አምላክ ያነሳቸዋል ይላልና ሁላችንም እግዚአብሔር አምላክ ያንሳል ይጠብቀን። አባታችን ገብረ መንፈስ ቅዱስ በጸሎታቸው ይጠብቁን፣ ሀገራችንን ሰላም ያድርግልን። ስለት ያላችሁ ዛሬ በዚህ ቦታ ላይ ቅዱስ ገብርኤል እናንተ አንሰማ ስላላችሁ እሱ አብዝቶናል። ገብረ መንፈስ ቅዱስ አብዝቶናልና በዚህ ቦታ ላይ ስለዚህ